ሄሎ እንደናችሁ የጤና ተማሪዎች በሙሉ እንደምቆያችሁ። እንግዲህ እንደሚታወቀው ሲኦሲ ኤግዛም ደርሷል። ኤግዚት ኤግዛምን ወስዳችሁ እየጠበቃችሁ ለምትገኙ ሲኦሲ እንግዲህ ቀጣይ ግንቦት ወር መጀመሪያዎቹ እንደሚሰጥ ተናግረው ነበር። አሁን ደግሞ እንዴት ሬጂስትሬሽን ሊንኮችን ልከዋል። ሬጂስትሬሽን ሊንክ ተልኳል ለጤና ሚኒስቴር። ያንን እንግዲህ እንዴት ሬጂስተር እንደምናደርግ እንዴት ስካን እንደምናደርግ እያንዳንዱን ስቴፕ ባይ ስቴፕ የምናይ ይሆናል። በአጭሩና ቀለል ባለ መልኩ እንዴት እንደምትመዘገቡ የምናይበት ይሆናል ማለት ነው። እንግዲህ መጀመሪያ ስካን ማድረግ ያስፈልጋል። ምንድን ፋይዳችሁንና እንዲሁም ደግሞ የኤግዚት ኤግዛም ሪዛልት የሪዛልት ወረቀቱን ወይም ደግሞ ቴምፖ በስካን በማድረግ በፒዲኤፍ ወይም ደግሞ በፎቶ መልክ ያስፈልጋል ማለት ነው። መጀመሪያ የተለያዩ አፖች ይኖራሉ። እነዛን የተለያዩ ስካን አፖችን በመጠቀም ነገር ግን ሪኮማንድ ዛት ፋስት ስካን የምንላትን እሷን ሪኮማንድ ያደርጋችኋለሁ። የእሷንም ሊንክ ፕሌይ ስቶር ማውረድ ትችላላችሁ። ሊንኳን እንግዲህ ልክላችኋለሁ። ቴሌግራም ቻናል ኤዱብሪጅ አካዳሚ ቲቶር በሚለው ቴሌግራም ቻናል ላይ እዛው አስቀምጥላችኋለሁ። እዛም ላይ ማግኘት ትችላላችሁ። በቀላሉ ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። እሷ ላይ ወደ አካውንት ከገባን በኋላ ምንድነው አፕሎድ ወይም ደግሞ ኢምፖርት ፍሮም ዘጋላሪ ወይም ደግሞ ኢምፖርት ፒዲኤፍ ከሆነ ኢምፖርት ፒዲኤፍ እና ኢምፖርት ካልን በኋላ ይሄንን ስካን አድርጎ ያስቀምጥልናል። እንግዲህ ስካን አድርጎ ያስቀመጠውን እኛ ምን እናደርጋለን? ሰሌክት በማድረግ ወይም ደግሞ ይሄንን ክሮፕ ማድረግ ካለብን እሱን ክሮፕ በማድረግ በማስተካከል የሚስተካከለውን ሳይዙን በማጥበብ ሊሆን ይችላል። ይሄን እንደ ትሪያል ወይም ደግሞ እንደ ሙከራ ስለሆነ ብዙ ላይ ይችላል። እንግዲህ እንደዚህ ስካን አድርገን ከጨረስን በኋላ ምን እንላለን? በፒዲኤፍ መልክ አድርገን ሴቭ በማድረግ እናወጣለን ማለት ነው። በፒዲኤፍ መልክ አድርገው እንደዚህ ያመጣልናል። ወይም ደግሞ ሼር በማድረግ ወደምናውቀው በፒዲኤፍ መልክ እናደርገውና ሼር በማድረግ ከዛ ያን ሼር ያልነውን ዳውንሎድ ማድረግ እንችላለን ማለት ነው። በቀላሉ እሱ ሜሴጅ እናስገባለን ማለት ነው። ስካን አድርገን ከጨረስን በኋላ ቀጥታ እንገባው ምንድነው በሊንኩ አማካኝነት ሊንኩ የተለያየ ቦታ ማግኘት ይቻላል። እንግዲህ ሊንኩን በመጫን ሬጂስትሬሽን ወይም ደግሞ ወደ ምዝገባ ነው ማለት ነው። ወደ መመዝገብ ነው የምንሄደው ማለት ነው። ማስፈንጠሪያውን በመጫን እንመዘገባለን ማለት ነው። እና እንግዲህ የሚያስፈልጉን ነገሮች ስካን አድርገን ጨርሰናል። እንግዲህ ከዚህ ከሊንኩ በመግባት ሊንኩን በመጫን ሊንኩን ኦፕን እንለዋለን። ከዛ ምን ይመጣል? ዌልካም የሚል አለ። ከዛ ፋን ነምበር እና እንዲሁም ደግሞ ፓስወርድ ይጠይቃል። ነገር ግን ይሄኛው ኋላ ከሞላን በኋላ ሳይን ኢን ለማለት ነው የሚጠቅመን። መጀመሪያ ጊዜ ለመመዝገብ ከሆነ ሊንክ ቱ ፋይዳ ነምበር የሚለውን እንጫናለን። ከዛ ሊንክ ቱ ፋይዳ ነምበር የሚለውን ከተጫነ በኋላ ምን እናስገባለን? ኤችፒኤልኢ አይዲኤንኦ የሚል ወይም ደግሞ በሜሴጅ የሚገባልን አለ። ከሜሴጅ ይልክልናል። ከዛ እንዲሁም ደግሞ ፋይዳ ነምበሩን እናስገባለን። ፋይዳ ነምበር ማለት ፋን ነምበሩን እሱ እናስገባለን። ከዛ ኮንቲኒው እንለዋለን ማለት ነው። ከዛ ኮንቲኒው ካልን በኋላ ምንድነው የሚመጣልን? በዚህ ስልካችን መሰረት ምን ይመጣልና ሜሴጅ ይመጣል፣ ኤስኤምኤስ ይመጣልናል። ያን ሜሴጅ እንግዲህ እናስገባለን ማለት ነው። 6 ዲጂት ያላቸው ቁጥሮችን እናስገባለን። ከዛ አስገባን በኋላ የኛ ፕሮፋይል እና ቬሪፊኬሽን ይመጣልናል። ከዛ ምን የሚያስፈልገው ስካን ያደረግነውን የመጀመሪያው ስካን ያደረግነውን የፋይዳ ፒዲኤፍ አፕሎድ እናደርጋለን። ሁለተኛ እንደገና ሰርቲፊኬሽን ወይም ደግሞ የኤግዚት ኤግዛም ሪዛልት ውጤቱን ያን እንደገና አፕሎድ በማድረግ እንጨርሳለን ማለት ነው።